ሰላም ሰላም ክቡራትና ክቡራን የኦሪት ተከታታዮች እንደምን አላችሁልኝ? እንደምን ሰነበታችሁ? በያላችሁ በሰላማችሁ ይብዛ። የአምላክ በረከቱና ቸርነቱ አይለያችሁ እያልሁኝ ዕለቱ ዕለተ ሐሙስ ሲሆን እንደ ዕብራውያን ዘመን አቆጣጠር ኒሳን በሚባለው ወር 26 ቀን 5785 ዓመት ዓለም ላይ እንገኛለን። ዛሬ ደግሞ የአምላክ ፍቃዱ ቢሆን በአንድ ላይ የምንማሩ የኦሪት ክፍላችን የሳምንታዊ የኦሪት ክፍላችን ነው። ፓራሻት ሸቡአ ፓራሻት ሽሚኒ የሚባለውን የኦሪት ክፍል ነው ምናነበው ማለት ነው፣ በአምላክ እርዳታ ማለት ነው። እና ወደ ኦሪቱ ክፍል ከመግባታችን በፊት በመጀመሪያ ዛሬ በናዚ ጀርመኖች የተጨፈጨፉ ወገኖቻችን ለምስዋዕትን የከፈሉ ወገኖቻችን የታሰቡ ይገኛሉ። በዚህ አማካኝነት የኦሪት ክፍላችን ለነፍሳቸው ከፍ ማድረጊያ ይሁን እላለሁ። ለይሉኝ ንሽማታ። ሌላው ደግሞ ሁለት ነገሮች በዚህ ሰሞን አሉ። አንደኛው ስፊራት ሐሙር ይባላል። ይሄ ቀን ቆጠራ ማለት ነው። እንግዲህ የእስራኤል ልጆች ከግብፅ ከወጡበት ዕለት ጀምሮ ኦሪትን ከተቀበሉበት ድረስ 50 ቀን ከቆጠሩ በኋላ ነው ኦሪትን የተቀበሉ ማለት ነው። እና ትናንት ምሽት 11ኛውን ቀን ቆጥረናል ማለት ነው። ሌላው በዚህ መካከል ደግሞ በዚህ ሰሞን ልክ እንደ አበል ይባላል ወይም ደግሞ እንደ ሐዘን ሆኖ ይቆጠራል። በአንድ በኩል ስፊራት ሐሙር ኦሪትን ለመቀበል የምንጓጓበት እና በየቀኑ አንድ ቀን አለፈ እያልን የምንቆጥርበት ስንሆን ከዛሬ 1800 ዓመት በፊት ጀምሮ ደግሞ ራቢ አኪባ የተባለ ሊቅ የሱ ተማሪዎች 24000 ተማሪዎች በ33 ቀን ውስጥ ስለሞቱ መዳር መኳል ማለትም ልክ እንደ ሐዘን ሆኖ ቀኑ ጊዜው ይቆጠራል ማለት ነው። ይህን ይመስላን የሰሞኑን ያለው ማለት ነው። ሌላ ደግሞ ብዙ አድማጮችም ጥሩ ጥያቄዎችን ጠይቀዋን፣ ገንቢ ጥያቄዎችን ጠይቀዋን፣ አስተማሪ የሚሆኑ ጥያቄዎች ተጠይቀዋን። በሚቀጥለው ሳምንት ጥያቄና መልስ በሚለው ርዕስ አቀርባቸዋለሁ። ትናንት አንድ አድማጭ ባቴል መሰለኝ የጠየቀችው ጥያቄ ፋሲካ በኋላ በፋሲካ በፔሳህ የነበረውን ቡሆ መመገብ ይቻላል ወይ ብላ ጥያቄ ጠይቃለች። ይህ ጥያቄ ባላቱ ከመግባቱ በፊት ቢሆን ኖሮ በጊዜው እንማማርበት ነበር። ይሁን እንጂ ያም ሆነ ግን እንዴት ነው የሚለው አይታይብህ አይኖርብህ፣ አይታይብህ የቦካ ነገር አይታይብህ አይኖርብህ ይባላል። ይሁን እንጂ ዛሬ በጊዜያችን እንደምታውቁትኝ መዲና አገሪቱ ትሸጣለች። ሐሜጽ የሆነውን ዱቄቱን በሙሉ ለአሕዛቦች ትሸጠዋለች። በዚህ ሁኔታ ራባኒም የተባሉትኝ ይሸጡታል። ይሄ ተሽጦ ይቆያል። አሕዛቦቹ በፔሳህ ውስጥ መጥተው ከወሰዱት ገንዘባቸው ነው፣ ገዝተውታል፣ ንብረታቸው ነው። ካልወሰዱት ግን በዓላቱ እንደወጣ ንብረትነቱ ወደኛ ይመለሳል ማለት ነው። ይህም የሆነው የቦካ ማለት ዱቄት እንደ የተለያዩ ዱቄቶች እንደ ብስኩቤት ምናምን የተረፉ ነገሮች ካሉ ታሽጎ ይቀመጣል፣ ይሸጣል። ከተሸጠ በኋላ ባላቱ ከወጣ በኋላ ንብረትነቱ ለኛ ዙሮ ይሆናል ማለት ነው። ይሁን እንጂ አውቀን ግና ዱቄቱ ቦክቶል እንዲሰነብት ልክ ባላቱ ልክ እንደወጣ እንጀራ ጋግር እንድንመላ በማለት ዱቄቱን አውክተው ሸፍነው የሚያኖሩት ግና ትልቅ ኃጢአት ነው። ካሬት ወገኖቼ፣ ካሬት ማለት መቆረጥ ማለት ነው። ነፍስ ትቆረጣለች። ይህ ነገር ካሬት ነው። ምክንያቱም ሎይራይለሃ በሎይ ማጼባሃ ወይም ደግሞ እንዳይኖርብህ አይኖርብህ ወይም አይታይብህ ስለሚል ባላቱ ሲወጣ እንመገባለን ብሎ አውክቶ ማስቀመጥ በጣም ትልቅ ወንጀል ነው፣ ኃጢአት ነው። ይሁን እንጂ አሁን እንዳልሁትኝ ሌሎች እንደ ዱቄት ነገር ያሎች ግና በተለይ አሁን በሱቆች ለምሳሌ ሱቅ የሚሸጡት በሙሉ ሁሉን ነገር አውጦ አይደፉትም፣ ይሸጣል። ሽያጭ የሚባል ነገር አለ። ለአሕዛቦቹ ሽያጭ ሆኖ ውል ተዋውሎ ይቆያል። እነዛ አሕዛቦቹ የገዙትኝ በፔሳህ በሰባቱ ቀን ውስጥ መጥተው ከወሰዱት ንብረታቸው ነው። መጥተው ካልወሰዱት ግና ንብረትነቱ ወደኛ ዙሮ ይመለሳል ማለት ነው። ይህን ይመስላል ባቴል ለጠየቀችው ጥያቄ። ሌሎች ወንድሞች የጠየቁ ጥያቄ ራሱን በቻለ ሁኔታ በሚቀጥለው ሳምንት ይዤው እመጣለሁ ማለት ነው። እና ወደ ሳምንቱ የኦሪት ክፍል ስንቀርብ ሳምንቱ የኦሪት ክፍላችን የሚያሳየን ፓራሻት ሽሚኒ እንግዲህ እንደምታውቁት ወገኖቼ በአማርኛ ገባ እያላችሁ ለምታነቡ ኦሪት ዘሌዋውያን የካህኖች መጽሐፍ ኦሪት ዘሌዋውያን ምዕራፍ 9 ቁጥር 1 ጀምረን እስከ ምዕራፍ 11
ቁጥር 47 ድረስ ነው ተንቦ የሚጨረሰው ማለት ነው። እና ይህ የሳምንት የኦሪት ክፍላችን በሶስት ይከፈላል። የመጀመሪያው የሚያሳየው የአሮን የካህኑ ዘር አሮን የእስራኤል ልጆች እንዴት አድርጎ ቁርባን አቅርቦ ከኃጢአታቸው ማስተሰረየት እንደሚችል ሲሆን ወደ ቁጥር 10 ያለው የሚያሳየን ደግሞ የአሮን ልጆች አሁንም የካህኑ ልጆች ሁለቱ ናዳብና አብዩ የሚባሉት ደግሞ ያልተፈቀደ እሳት እንግዲህ ቁርባኑ ሲቀርብ እሳት ከሰማይ ወርዳ ነው የምትወለው። በእነሱ ደግሞ በራሳቸው ጊዜ ዕጣን ይዘው በመግባታቸው ከእሳት ከሰማይ ወርዳ እንዳቃጠለቻቸውና እንደገደለቻቸው ያሳያን ማለት ነው። ወደ 11 ደግሞ የሚያሳየን አጠቃላይ የእስራኤል ልጆች መመገብ ያለብንና መመገብ የሌለብን ንጹህና እርኩስ የሆኑ ፍጥረታቶች፣ እንስሳቶች፣ አዋፋቶችም አሉበት። እንዲሁም ከብቶቹ፣ እንስሳቶች አሉ። ምንና ምን ነው መመገብ ያለብን? መመገብስ የሌለብን እርኩስ ነገሮችስ ምንድናቸው የሚለውን ይሆናል። የመጀመሪያው መጀመሪያ እንበልና ሁለት ነገሮችን ነው ለመዳሰስ ፈልገው እና እንግዲህ እንደሚያሳየው መጀመሪያ ላይ የሳምንቱ የኦሪት ክፍል ሲገልጥ እንዲህ ይላል። በስምንተኛውም ቀን ይላል በስምንተኛውም ቀን እንዲሆነ ሙሴ አሮንንና ልጆቹን የእስራኤልንም ሽማግሌዎች ጠራ። አሮንንም አለው ስለ ኃጢአት መስዋዕት ከመንጋው እምቦሳውን ስለሚቃጠልም መስዋዕት አውራውን በግ ነውር የሌለባቸውን ወስደህ በእግዚአብሔር ፊት አቀርባቸው ይላል። ስምንተኛው ቀን ሲባል ከመቼ ጀምሮ ነው ስምንተኛ ቀን ይባል ሲባል ሊቃውንቶቻችን ሲያስተምሩነን አዳር በሚባለው ወር 23 ቀን ጀምሮ እስከ ኒሳን የሚባለው ወር አንድ ቀን እንግዲህ እነዚህ የካህን የአሮን ዘሮች ተለይተው የፈጣሪ አምላክን እዛ ተቀብተው ለ8 ቀን ምሽኻ ይባላል። ዛሬ አሁን በጊዜያችን ማሽያህ ወይም ደግሞ መሲህ የምንለው ምንድነው? መሲህ ማለት ዋና ቃላቱ በዘይት የተቀባ ንጉስ ሲሆን እነዚህ ደግሞ በዘይት የተቀቡ ካህናቶች ማለት ነው። ከአዳር 23 አንስቶ እስከ ኒሳን በሚባለው ወር አንድ ቀን ድረስ ለ8 ቀን ያህል ተለይተው የፈጣሪ አምላክን ዘይት ተቀብተው ቆዩ ማለት ነው። የሚሆንበት ምንድነው? የፈጣሪ አምላክን ቤተ መቅደስ ለማገልገል ማለት ነው። እንደምናስታውሰው እንግዲህ ወገኖቼ ፈጣሪ አምላክ የእስራኤል ልጆች ከግብፅ ካወጣቸው ከ50 ቀን በኋላ የእስራኤል ልጆች ኦሪትን ከተቀበሉ ከ40 ቀን በኋላ የጥጃ ምስል መሰሉ። ፈጣሪ አምላክ ከነሱ ራቀ፣ መንፈሱንም አራቀ፣ የደመና አምዳውም ተገፈፈ። ከዛም በኋላ መምህራችን ሙሴ 3 ጊዜ ወጥቶ ወደ ከፍታው በሶስተኛው ጊዜ መስከረም 10 ሁለተኛውን ጽላት ራሱ መምህራችን ሙሴ በእጁ የጠረበውን ጽላት ሶስተኛ ይዞ ወጥቶ ከዛ ላይ 10ቱ ትእዛዛቶች ተጽፈው ሳላክቲ ከድባርሃ ወይም ደግሞ ይቅር ብዬሃለሁ በማለት ፈጣሪ አምላክ ይቅርታ አደረገና የእስራኤል ልጆች መቅደስ እንዲሰሩ ተደረገ ማለት ነው። ያነ መቅደስ እንግዲህ የፈጀው ባለፈው ተምረነዋል። ከመስከረም 11 ቀን ጀምሮ እስከ ኪስለብ የሚባለው 25 ቀን ከዛም በኋላ ኒሳን በሚባለው ወር አንድ ቀን በወሩ መጀመሪያ ይሄ መቅደስ ቆመ ማለት ነው። ልክ ይህ መቅደስ እንደቆመ ነው እንግዲህ እነዚህ ካህናቶች ይህን መቅደስ ለማገልገል ወደ መቅደሱ መሽያህ ወይም ደግሞ መሲህ የካህን መሲህ ሆነው ልዩ የተቀቡ ሆነው ነው እንግዲህ ይህን መቅደስ የሚያገለግሉት ማለት ነው። እንግዲህ በእኛ በእስራኤል ልጆችና በአሕዛብ መካከል ልዩነት አለ። ይሁን እንጂ ደግሞ በእስራኤል ውስጥም ደግሞ 3 ልዩነቶች አሉ። ካህን ትልቁ ከፍተኛው ደረጃ ነው። ከዛ በታች ደግሞ በመቅደሱ ዙሪያ የሚዘምሩት ደግሞ ሌዋውያን አሉ። አሁን ዛሬ ይህ መጽሐፍ የሌዋውያን መጽሐፍ ይባላል። ሌዋውያን አሉ። ከሌዋውያን በታች ደግሞ እስራኤል አለ ማለት ነው። ይህም እንግዲህ ፈጣሪ አምላክ የመረጠው ደረጃ ነው። እኛ የእስራኤል ልጆች ለምን ይህ እንዲሆነ ማለት አንችልም ማለት ነው። አሕዛቦች ለምን እኛ ይሁዲ አልሆንም ማለት አይችሉም። እኛም ደግሞ ለምን ካህን አልሆንም ማለት አንችልም ማለት ነው። እና በዚህ መልኩ እንደለየውና በመቅደሱ ዙሪያ እሱና ልጆቹ እንዲያገለግሉ እንደሆኑ የፈጣሪ አምላክ መምህራችን ሙሴን ያዘዘዋል ማለት ነው። ቀጠል አድርጎም ወደ ቁጥር 3 የእስራኤልንም ልጆች ዛሬ እግዚአብሔር ይገለጥላችኋልና ለኃጢአት መስዋዕት አውራ ፍየልን ለሚቃጠልም መስዋዕት ነውር የሌለባቸውን 1 ዓመት የሆናቸውን እምቦሳና ጠቦትን ለደህንነትም መስዋዕት በሬንና አውራን በግ በዘይትም የተለወሰ የእህልን ቁርባን በእግዚአብሔር ፊት ይሰዉ ዘንድ ውሰዱ ብለህ ንገራቸው በማለት መምህራችን ሙሴ
እንደታዘዘና አሮንን እንዳዘዘው ያሳያል ማለት ነው። ይህ ሁሉ ነገር የሚሆነው እንግዲህ ለምንድን ነው? ለማስተሰረየት። ለምንድን ነው የሚስተሰረይልን? ኃጢአታችን ከየት ላይ ነው? እንዳልኋችሁ ዓለማችን ሁለት ትልቅ ኃጢአቶች ሆነዋል። የመጀመሪያው ኃጢአት አዳም የመጀመሪያው ሰው የሰራው ስራና በሰው ልጆች ላይ ሞትን እንዳመጣ፣ ሁለተኛው ኃጢአት ደግሞ የእስራኤል ልጆች ከአሕዛብ ተመርጠው እንደገና ዓለምን ፍጻሜ ለማድረስ ሲመረጡ ይሄ ጥጃ ምስል ደግሞ ትልቅ ኃጢአት ሆነ። አሁን እንግዲህ አሮንና ልጆቹ ይህን ኃጢአት ለማስተሰረየት ነው በዚህ መቅደስ ዙሪያ የሚያገለግሉት ማለት ነው። ይሄ መቅደስ የተሰራው አንደኛው የጥጃው ምስል የተሰራ በወርቅ ነው። ያንን ወርቅ ነው እንግዲህ ለመጥፎ የተጠቀሙትን እንደገና ለደግ አድርገው ለፈጣሪ አምላክ መንፈስ ቅዱስ ማሳደሪያ መቅደስ ለመቅደስ መስሪያ እንዲሆን ሆነ። እንደገና ደግሞ የጥጃው ምስል ጥጃ ዛሬ አሁን ጥጃ የአንድ ዓመት ጥጃ ወይም ደግሞ እምቦሳ ነው የሚሉትኝ 1 ዓመት የሞላው ጥጃ ለቁርባን የሚቀርበው ምንድን ነው? ያንን ኃጢአት ለማስተሰረየት ማለት ነው። ቀጠል አድርጎም ወደ ቁጥር 6 እንዲላል ሙሴም ታደርጉት ዘንድ እግዚአብሔር ያዘዘው ይህ ነው፣ የእግዚአብሔርም ክብር ይገለጥላችኋል አላቸው። እንግዲህ በዚህ መልኩ ይህንን አድርጎ አሮን ትልቁ ካህን እና ልጆቹ ለ8 ቀን በዘይት ከተቀቡ በኋላ በፈጣሪ አምላክ ቤተ መቅደስ ዙሪያ ሲያገለግሉ ለእስራኤል ልጆችም ያስተሰረያሉ ማለት ነው። እንግዲህ ብዙ ሶስት አይነት የቁርባን አይነቶች ናቸው እንደምታዩት፣ እምቦሳና ጠቦት። ለደህን ጠቦት ማለት የፍየል ወይም የበግ የፍየልም ይሆናል የበግም ናቸው ማለት ነው። እምቦሳና ጠቦት ይላል ከዚህ ላይ። እንደገና ደግሞ በሬና አውራ በግ፣ በሬም በግም እንደገና ደግሞ ፍየልም ደግሞ ለእስራኤል ልጆች ማስተሰሪያ። በዚህ መልኩ ፈጣሪ አምላክ መንፈስ ቅዱሱን በእስራኤል ልጆች እንደሚያሳደር እንዴት ነው የሚለው? ሙሴም ታደርጉት ዘንድ እግዚአብሔር ያዘዘው ይህ ነው፣ የእግዚአብሔርም ክብር ይገለጥላችኋል አለ። ይህን አድርጎ የእስራኤል ልጆች ካስተሰረየ በኋላ ፈጣሪ አምላክ መንፈስ ቅዱሱን እንደገና እንደምናውቀው በታሙዝ በሚባለው ወር ሰኔ 17 በሰኔ 17 መንፈስ ቅዱሱን ከእስራኤል ልጆች አርቆ ቆይቶ እንደገና ዙሮ አሁን መቼ ነው መንፈስ ቅዱሱን ያሳደረ? አሁን ይህ ኒሳን በምንለው ወር መቅደሱ በቆመበት ዕለት በዚህ መልኩ ፈጣሪ አምላክ መንፈስ ቅዱሱን ከእስራኤል ልጆች ጋር እንዳሳደረ ያሳየናል ማለት ነው። አለፍዬ ወደ ቁጥር 20 ደግሞ የሚያሳየው እንግዲህ ምንድን ነው? 9:20 ላይ እንዲህ ሲል ያሳየናል። ስቡንም በፍሪምባዎቹ ላይ እዚህ ላይ እንዴት ነው የሚያሳየው? ትክክለኛው ላይ አይደለም። 9 ወደ ቁጥር 21 እግዚአብሔር ሙሴን እንዳዘዘው አሮን ፍሪምባዎቹንና ቀኝ ወርቾቹን በእግዚአብሔር ፊት ለመወዝወዝ ቁርባን ወዘወዘ። አሮንም እጆቹን ወደ ሕዝቡ ዘረጋ፣ ባረካቸውም። የኃጢአቱን የሚቃጠለውንም የደህንነቱንም መስዋዕት ከሰዋ በኋላ ወረደ። ሙሴና አሮንም ወደ መገናኛው ድንኳን ገቡ፣ ወጡም፣ ሕዝቡንም ባረኩ። የእግዚአብሔርም ክብር ለሕዝቡ ሁሉ ተገለጠ ይላል። እንግዲህ እንዴት አይነት ቡራኬ ነው አሮን ካህኑ የእስራኤል ልጆች የባረካቸው? መጀመሪያ ከኃጢአታቸው አስተሰረየላቸው። ከዛም በኋላ እንግዲህ ከዚህ ጥጃ ስራ አሮን ነው እንግዲህ ምንም እንኳን እነዚህ ኤረብራ የሚባሉት እንዳስገደዱትና ካልሰራህ እንገልሃለን ብለው የሚሪያምን ልጅ እንደገደሉት ካልሰራህ እንገልሃለን ብለው ቢያስገድዱትም የጥጃውን ስራ ከጥጃው ስራ እሱ ስለነበረበት እንግዲህ እሱ የሰራውን ስራ እሱ የእሱን ኃጢአትን የህዝቡን ኃጢአትም ካስወገደ በኋላ እንግዲህ ወጥቶ ባረካቸው ማለት እንዴት ነው የሚለው? ይባርክህ ሐሼም ወይሽመረካ፣ ይባርክህ ሐሼም ወይሽመረካ፣ እግዚአብሔር ይባርክህ ይጠብቅህም። እንግዲህ በአማርኛ ትንሽ አላውቀውም፣ ግን በዕብሪት እንዲላ ይባርክህ ሐሼም ወይሽመረካ ያይር አዶናይ ፓና ቤልሃ። ያይር አዶናይ ፓና ቤልሃ ማለት እግዚአብሔር ፊቱን ያብራልህ። እንግዲህ ይባርክህ ሐሼም ወይሽመረካ ያይር አዶናይ ፓና ቤልሃ ቢሆነካ በማለት በዚህ መልኩ እንደባረካቸውና ከዛን ጊዜ ጀምሮ እስከ ዛሬቱ ድረስ ካህኖቹ
ሰኞና ሐሙስ ኦሪቱ በሚወጣበት ቀን እንዲሁም ደግሞ ኦሪቱ በሚወጣበት ቀን በማንኛውም ጠዋት እየወጡ የእስራኤል ልጆች እንደሚባርኩ እስከ ዛሬቱ ዕለት ድረስ ያሳያል። ይሄ ነገር ከየት ነው? ከዚህ ነው ማለት ነው። መጀመሪያ ከኃጢአታቸው አስተሰረየላቸው። ከዛም በኋላ ደግሞ የእስራኤል ልጆች ባረካቸው። ከዛም እንደምናየው ወደ ቁጥር 23 ሙሴና አሮንም ወደ መገናኛው ድንኳን ገቡ፣ ወጡም፣ ሕዝቡንም ባረኩ። የእግዚአብሔርም ክብር ለሕዝቡ ሁሉ ተገለጠ። እሳትም ከእግዚአብሔር ዘንድ ወጣ፣ በመሠዊያውም ላይ የሚቃጠለውን መስዋዕት ስቡንም በላ። ሕዝቡም ሁሉ አይተው እልል አሉ፣ በግንባራቸውም ወደቁ ሲል ያሳያል። በዚህ መልኩ እንግዲህ መንፈስ ቅዱስን መልሰው ወደ እስራኤል ልጆች እንዳስገቡ ያሳያል። ወደ ቁጥር 10 የሚያሳየው የአሮን ልጆችን አሟሟት ነው። ምክንያቱም እንግዲህ ካህኖች አንድ የተከለከሉት ነገር የሚያሰክር ነገር ጠጥቶ በቤተ መቅደሱ ዙሪያ መግባት ክልክል ነው። ልጆቹ የሞቱትኝ ዋናው እንደተራው ሚስጥር ነው። ግን እንደተራው ግን የሚያሳየው ልጆች የሞቱበት ምክንያት ያልተፈቀደ ኤሽ ዛራ ይባላል። ወይም ደግሞ ያልተፈቀደ እሳት ይዘው በመግባታቸው ነው የተቃጠሉትኝ ማለት ነው። ናዳብና አብዩድ የተባሉትኝ የተቃጠሉትኝ ለምንድን ነው? በክሩባይ ይትቀደሽ ይላል ፈጣሪ አምላክ። በሚቀርቡኝ እቀደሳለሁ እንዳለው ፈጣሪ አምላክ እንደምታዩት ከዛሬ 80 ዓመት 6 ሚሊዮን ይሁዳውያን ቁርባን መስዋዕት አቅርበን ነው ዛሬ እችን ሀገር ዙረን ማግኘት ይችላል ያለን። እና እንግዲህ ፈጣሪ አምላክ መጀመሪያ ኃጢአታችንን እንዴት ነው? በክሩባይ ይትቀደሽ ማለት በሚቀርቡኝ ይቀደሳለሁ። መጀመሪያ በመስዋዕቱ ይቀደሳል። ከዛም በኋላ ነው መስጠት ያለበትን። እንግዲህ በዛን ጊዜ የምናየው በቀድሞ ጊዜ እነዚህ ሁለቱ የአሮን ልጆች ተቃጠሉ። ምክንያቱም ከጥጃው መስራት አሮን አብሮ ነበረበት። ተገዶ ምንም እንኳን ተገዶ ቢሆንም ስለነበረበት ሁለቱ ልጆች ተቃጠሉ። በዚያ ምክንያት ላይሆን ይችላል። እኛ ውስጥ ሚስጥሩን ገባ እንትናልን። ይሁን እንጂ ከዛም በኋላ ነው እንግዲህ መንፈስ ቅዱስ በእስራኤል ልጆች ማረፍ የቻለች ማለት ነው። አሁን ዛሬ ደግሞ በጊዜያችን ደግሞ እንደምታዩት ምንም እንኳን ለዘመናት አሕዛቦች በስንት በሀገራችን በበረሃና በስንት በሸለቆ እየተወረወሩ ብዙ ምስዋዕት የከፈሉ አባቶቻችን ቢኖሩም የማይረሳውና በታሪክ የተጻፈው ግና ከዛሬ 80 ዓመት በፊት እንሆ ከ6 ሚሊዮን በበላይ ይሁዳውያን ምስዋዕት ከፍለው ነው ዛሬ እችን ሀገር ዙረን ማግኘት ይችለናል ማለት ነው። ሌላው ወደ ቁጥር 11 ነው የምንሄደው። ወደ ቁጥር 11 ስንት ደግሞ ለየት ያለ ነው። ሁለት ነገር ነው ለየት የሚያደርገው። ዋናው ነገር ምንድነው? የተከለከሉ ምግቦች ነው። እንግዲህ እነዚህ ምግቦች የተከለከሉበት ምክንያቱ ዋናው ምንድነው ብለን ስንል የመጀመሪያው አዳም የተሳሳተው በምንድነው? በምግብ ነው ማለት ነው። ምግብ ነው እንግዲህ ለሰው ልጆች ሞት ያመጣ። አሁንም ደግሞ ይሄም ደግሞ ከዚህ ላይ እንደሚያሳየው እንደሚሉት ሊቃውንቶቻችን ሚድራሽ እንደሚለው የመጀመሪያው አዳም ከመሳሳቱ በፊት መላእክታኖች ስጋ እየጠበሱና ወይን እየጨመቁ ሲያበሉት ነበረ። ከተሳሳተ በኋላ ግን ወጦ ተባረረና ስጋም እንዳይበላ። ምክንያቱም አንድ ሰው ስጋ የሚበላው እኛ ኤሊዮኑት ይባላል። ከፍታ ከእንስሳቶች የተለየን ከፍ ያለን ስለሆነን ነው እንስሳቱ ከኛ በታች የሆኑትን እንድንበላ የተፈቀደን። ይሁን እንጂ የሰው ልጅ እንደ እንስሳ ከሆነ ግን ምን መብት ሲኖረን ነው እንስሶችን አርደም የምንመገበት? ስለዚህ አዳም ከተሳሳተ በኋላና ከገነት ከተባረረ በኋላ ስጋ የሚባል አልተፈቀደለትም ነበር። አሳቢም ወይም ደግሞ እነዚህ ቅጠላቅጠል ነገሮች ብቻ ነበሩ የተፈቀዱለት። ይሁን እንጂ ከ1656 ዓመት በኋላ ከማዕበል ከጥፋት ውሃ በኋላ ግን ለኖህ ግን ተፈቀደለትኝ ስጋ እንዲበላ። ስለዚህ አሁን የኖህ ልጆች አጠቃላይ አሕዛብ በሙሉ ስጋ ሁሉም ማንኛውንም ስጋ የተፈቀደላቸው ናቸው። የኛ የእስራኤል ልጆች ደግሞ ከአሕዛብ ስለተመረጥንና ለየት ስላልን ደግሞ መመገብ ያለብንና የሌለብን የተለዩ ነገሮች አሉ። ስለዚህ ከምግብ ከገነት ተባረነ፣ በምግብ ከገነት ተባረነ። አሁንም በምግብ ደግሞ ምግብ ያልተፈቀዱ ምግቦችን ስንበላ የሚደርስብን በጊዜያችን በአሁኑ ሰዓት የሚደርስብን ነገር ከዚህ ላይ ማየት እንችላለን ማለት ነው። ወደ 11 እንዲህ ሲል ይላል ቁጥር 1 እግዚአብሔር ሙሴንና አሮንን እንዲህ ብሎ ተናገራቸው ይላል። ለእስራኤል ልጆች እንዲህ በሏቸው፣ ከምድር እንስሶች ሁሉ የምትበሏቸው እነዚህ ናቸው ይላል። የተሰነጠቀ ስኮና ያላቸውና የሚያመሰኩን እንስሳ ሁሉ ብሉ። ማመስኳት ማለት በሀገራችን ማመንዘህ ማለት ነው። ምግብ የበሉትን ምግብ እንስሳዎች እንደገና ያወጡታል፣ እንደገና ደግሞ አላምጠው መልሰው ይወጡታል ማለት ነው። ይሄ ነው ማመስኳት ማለት።
እና ደግሞ ሁለት ነገሮች አሉ። ሽሆናቸው የተሰነጠቀ እና ደግሞ የበሉትን ምግብ እንደገና አውጥተው የሚያመሰኩ መሆን አለባቸው ማለት ናቸው። እነዚህ ናቸው ለኛ የተቀደሱ። ለአሕዛብ ግን ሁሉም የተፈቀደ ነው ማለት ነው። ቀጠል አድርጎም ነገር ግን ይላል ከሚያመሰኩት ሽሆናቸው ስንጥቅ ከሆነው ከነዚህ አትበሉም። ግመል ያመሰኳል፣ ነገር ግን ሽሆናው ስላልተሰነጠቀ በእናንተ ዘንድ እርኩስ ነው ይለናል። ሽኮኮ ያመሰኳል፣ ነገር ግን ሽሆናው ስላልተሰነጠቀ በእናንተ ዘንድ ርኩስ ነው ይላል። ጭንተል ጥንቸልም ነው። ጥንቸልም ያመሰኳል፣ ነገር ግን ሽሆናው ስላልተሰነጠቀ በእናንተ ዘንድ ርኩስ ነው ይላል። እነዚህ ሶስት እንስሳቶች እንግዲህ ተመሳሳይ ናቸው። ለሚመሳሰሉበት ምክንያት ምንድነው? እነዚህ ግመል፣ ጭንተልና ሽኮኮ ያመሰኳሉ፣ ግን ሽሆናቸው ስላልተፈነጨቀ መመገብ አንችልም። እንደገና ደግሞ አራተኛው ደግሞ እንትን ይላል ሽሆናው ፍንጭቅ ነው ይሁን እንጂ አንተ አያመነዝክም። እርያም ይላል። እርያ ማለት አሳማ ማለት ነው ይዛል። እርያም ሽሆናው ተሰንጥቋል፣ ነገር ግን ስለማያሰኳ በእናንተ ዘንድ እርኩስ ነው ይላል። ከዚህ ላይ ሊቃውንቶች ሲተነትኑ ምን ይላሉ? ለምንድን ነው እንደገና እነዚህን አራቶችን እንስሳቶች የተለዩ ያደረጋቸው ብለን ስንል እነዚህ አራት እንስሳቶች የሚመስሉት አውሬዎች የሚመስሉት አራት ነገስታቶችን ነው። ግመል ባቢሎን፣ ሽኮኮ ፋርስና ማዳ፣ ጭንተል ወይም ጥንቸል ግሪክ ናች። እርያ ደግሞ አሳማ ደግሞ ሮማ ነች ማለት ነው። ሮማ እንግዲህ ሁለተኛው ቤተ መቅደስ አፍርሳ ያሰደደችን ሮማ ነች። ስለዚህም ነው እንደምታዩት እንግዲህ ሮማውያን በተለይ ይሄ ክርስትናው ዓለም ከኢትዮጵያ ውጭ ኢትዮጵያ አሳማ አይበሉም። ክርስቲያንም ቢሆኑ አሳማ አይበሉም። ግን በምዕራብ ያለው ግን አጠቃላይ አሳማ ይባሉ። ለምንድን ነው? አሳማም የመስለው ሮማውያንን ነው። አንደኛ ቤተ መቅደሱን አፍርሶ ያሰደዱን ሮማውያን ናቸው አራተኞች። ስለዚህ አሁን እነዚህ በተለይ የኢትዮጵያን ሳይሆን አጠቃላይ የክርስትናው እምነት ዓለም እንዴት ነው የሚያደርጉት? ለምሳሌ አሳማ ይመገባሉ። ምን ማለት ነው የሚፈልጉ? መጀመሪያ አሁን እነሱ ሲያዩት ንጹህ ነን እዩት። እንግዲህ እንዴት ነው የሚሉ ምን የሚሉት አባባል አላቸው። አዎ አንዱ ጭርቅ የላዩን ልብስን ቢወስድህ ሁለተኛውንም ስጠው፣ ቀኝ ይህኛውን ፊትክን ቢመታ ይህኛውንም ስጠው። ለምንድን ነው? ቅዱስ ነን ለማለት ነው አይደል? በውጭነታቸው ልክ እንዳሳማው ቅዱስ ይመስላሉ። ለምን? ሁኔታቸው በጣም ከኦሪት የበለጠ ነው ማለት ነው። ይሁን እንጂ ውስጣቸው ግን የበሰበሰ እርኩስ ነው። ለምንድን ነው? እንግዲህ አሁን አሳማ ምንድን ነው የሚያሳየን? ውጭውን ስናየው ሽሆናው የተፈነጨቀ ነው። ከሶስቱ አውሬዎች በተለየ አሳማ ሽሆናው ፍንጭቅ ነው። ይሁን እንጂ አያመነዘክም። በውጭ ግን የሚያሳየው እዩኝ፣ እኔ ንጹህ ነኝ፣ እኔ ቅዱስ ነኝ፣ ንጹህ ነኝ ነው የሚለው። ግን ውስጡ ግን እርኩስ ነው። አሁን የክርስትናው በተለይ ሮማን ነው የምለው። የሮማ ሁኔታ በተለይ አሁን የምዕራቡ ዓለም ደግሞ በውጭው ንጹህ ነን ይላል። መብት የተለያየ መብት እንሰጣለን፣ ለሰው ልጆች መብት እንደዚህ። ይሁን እንጂ በክብራቸው ሲመጡባቸው ግን ከዛሬ 80 ዓመት በፊት ያደረጉትን እነዚህ ምዕራባውያን የማይረሳ ነገር ነው እና በውጭ አካላቸው አሁን የክርስትናው እምነት የሚለው ምንድን ነው? ይህን የጃኬትን ቢወስዱብህ የውስጡን ሁላ አውጥተህ ስጠው ነው የሚሉት። እንደገና ደግሞ ፊትክን ቢሰጥህ ሁለተኛውንም ስጠው ነው የሚሉት። ውስጣቸው ግን እልም ያለ የበሰበሰ ርኩስ ነው እና ስለዚህ አሳማ የሚያሳየው የሮማን ሁኔታ ነው ማለት ነው። ስለዚህ እንግዲህ እነዚህ አራት አውሬዎች እንግዲህ ወደ 70 የሚሆኑ አዋፋትና የዱር አውሬዎች እንዲሁም እንስሳቶች ተጽፈዋል። ይሁን እንጂ መለያቸው ምንድን ነው? ለምሳሌ አሳ ቅርፊት ያለውና ክንፍ ያለው ማለት ነው። ለምሳሌ አሁን አንባዛ በሀገራችን እንደምታውቁት አንባዛ እነዚህ ወይጦዎች ምናምን ይሏቸው ጥቋቁሮች የሚበሉትኝ አንባዛ ክንፍ አለው ግን ቅርፊት የለውም። ስለዚህ ርኩስ ነው ማለት ነው። በእኛ በእስራኤል ልጆች በጣም ጽያፍ ነው። ስለዚህ እኔ ቅዱስ ነኝና እናንተ ቅዱስ ሁኑ፣ እነዚህን የከለከልኋቸውን ነገር እንዳትመገቡ። ለምን ዘምታምቴም ይታለ ለምሳሌ አሁን ቅዱስ ያልሆነ ነገር እንደዚህን ርኩስ የሆነ ነገር በምንመገብበት ጊዜ ምንድን ነው? ልባችንን ነው የሚዘጋው ማለት ነው። ልባችን የሚዘጋው ለምንድን ነው? ይሄ ነገር ሲመገበው የሰውነታችን ክፍል አካል ይሆናል ማለት ነው። እነዚህን ርኩስ ነገሮች በምንመገብበት ጊዜ ልባችን ይዘጋል። ስለዚህ ኦሪትን እንድንማር ኦሪትን አንቀበልም። ለምሳሌ የሁላችሁም ጥያቄ
አህዛቦች አሁን የፈለጉትን ይበላሉ። አእምሯቸው ብልሆች ናቸው። በተለይ ይህን ቴክኖሎጂ ያመጣ ማን ነው? አህዛብ ነው። ታዲያ እንዴት ሆኖ ነው ልባቸው ተደፈነ? እንዴት አድርገው ነው የሚያውቁ የሚል ጥያቄ በራሳቸው ሊኖር ይችላል። ሁለት ነገሮችን ማለያየት እንችላለን። ምን ይላሉ? ሆክማ በጎይም ታሚን፣ ቶራ በጎይም አልታሚን ይላሉ። ምን ማለት ነው? ወደ አማርኛ ጥበብንና እውቀትን በአህዛቦች እመን፣ መመሪያን ግን በአህዛቦች አትመን። ለምን ቢባል ልባቸው የተደፈነ ነው። ለምን ቢባል አእምሯቸው ግልጽ ነው። አእምሯችን እኮ ሁሉም አእምሯቸው ብሩህ ነው። ለምሳሌ በሂሳብ በቴክኖሎጂ በተለያየ ነገር ማወቅ አይከለክላቸውም። ይሁን እንጂ ልባቸው ግን ተዘግቷል። ከፈጣሪ አምላክ ጋር ያለ ግርዶሽ አድርጓል ማለት ነው። እንግዲህ ያልተፈቀዱ ምግቦችን በምንመገብበት ጊዜ ግርዶሽ ይሆናል ማለት ነው። ልባችን ይዘጋል። የፈጣሪ አምላክን ቃላት መስማት አንፈልግም። አእምሯችን ግን ክፍት ነው። ስለዚህ አእምሮን ሳይሆን የሚዘጋው ይሄ የርኩስ ነገር ያልተፈቀዱ ርኩስ ነገሮች በምንመገብበት ጊዜ አእምሯችን ሳይሆን የሚዘጋው አእምሯችን ሁሉ ነገር ያያል። ይሁን እንጂ አእምሯችን ያየውንና አእምሯችን የደረሰበትን ወደ ልባችን ማስተላለፍ አንችልም። እንግዲህ ኦሪታችን የምትለው ምንድን ነው? መጀመሪያ ወቅ ያወቅኸውን ነገር ወደ ልብህ ነው የምትለው አይደል? ስለዚህ በልባችን እንዲሰርጥ በልባችን እንዲያድር ይጋርደዋል ማለት ነው። ስለዚህ ምታምቴም ኤታለ ከዚህ ላይ ምን ይላል? አሁን ወደ መጨረሻው ወደ 43 11 43 በይብሪቱም ላመጣላችሁ እወዳለሁ። ምክንያቱም በአማርኛ ብዙም ለውጥ አይኖረውም። እንዲህ ሲል ያሳየናል። ወደ 43 በሚንቀሳቀሱ ተንቀሳቃሾች ሁሉ ሰውነታችሁን አታጸይፉ ይላል። ሰውነታችሁን አታጸይፉ፣ በእነርሱም እንዳትረክሱ ሰውነታችሁን አታርክሱባቸው ይላል። እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱሳንም ሁኑ። እኔ ቅዱስ ነኝና በምድር ላይ በሚሳብ ተንቀሳቃሽ ሁሉ ሰውነታችሁን አታርክሱ። እኔ አምላካችሁ ሆን ዘንድ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ። የእንስሳና የወፍ በውሃም ውስጥ የሚንቀሳቀስ የፍጥረት ሁሉ በምድርም ላይ የሚንቀሳቀስ የፍጥረት ሁሉ ሕግ ይህ ነው። በርኩስና በንጹሕ መካከል የሕይወት ነፍስ ካላቸውም በምትበሉትና በማትበሉት መካከል እንድትለዩ ነው ሲል ያሳየናል። እና እንግዲህ ይህ ማለት እንደምላችሁ ለምሳሌ አሁን ሆክማ በጎይም ታሚን፣ ቶራ በጎይም አታምን ማለት መመሪያን በአሕዛቦች አትመን። ምክንያቱም እነሱ ልባቸው የተዘጋ ነው። ስለዚህ እነሱ ብቻ አይደሉም፣ ማንኛውም አሕዛብ ብቻ ሳይሆን እኛ የእስራኤል ልጆችን ቢሆን እነዚህ የተከለከሉ ነገሮችን በምንመገብበት ጊዜ ልባችንን ይዘጋል። ስለዚህ በአእምሯችን የሚያውቀውን ነገር አእምሯችን የደረሰበትን ነገር ልባችንን ለመቀበል ይቸግረዋል። ምክንያቱም ግርዶሽ አለ። ከዚህ አሁን በዕብሪት ሳነብላችሁ እዩት። እንግዲህ ልዩነቱን በአማርኛ ካነበቡት ልዩነቱን ወደ 43 እንዲህ ሲል ያሳየናል። አትሻቅሱ ኤት ነፍሾትህም በኮል ሸረጽ አሾሬዝ ብሎ ቲታሙ ባሄም ኒትሜቴም ባ ኒታምባ ማለት ልታምቴም። እንግዲህ ሰዎች ሲሳደቡ ቱምታም ሲሉ ትሰማላቸው። ልታምቴም ማለት ልብን መጋረድ ማለት ነው። አእምሯችን የሚያስበውን ልባችን አይቀበልም። ይህ እንዳይሆን ግን ንጹህ ነገሮችን መመገብ እንዳለብን ያሳያል። ኪ አኒ አዶናይ ኤሎሄም ኢትካዳሽቴም አይቴም ቅዱሽም ኪ ካዶሽ አኒ ብሎ ቲታሙ ኤት ነፍሾትህም በኮል አሸረጽ አሮሜስ አላሬጽ። እንግዲህ ማንን ነው አሁን ይህ ምግብ የሚያጥንት የሚለው? ነፈሽ ማለት ነፍሳችንን ነው የሚያረክሰው። ስጋችን ችግር የለውም። በስጋችን ለምሳሌ አሁን አሳማም ተበላ፣ የተለያዩ ተንቀሳቃሽ አሁን ለምሳሌ ቻይናዎች የሚሞት ነገር የለም፣ ሁሉ ነገር ይበላሉ። ይሄ ለስጋችን አይደለም መጥፎነቱ፣ ለነፍሳችን ነው። ነፍሳችን ለመንፈሳዊ እንጂ ለስጋ አይደለም። ስለዚህ የሚያረክሰው ማንን ነው? ነፍሳችን ነው ማለት ነው። ቀጠል አድርጎ ተዝ ላይ ምን ይላል? አኒ አዶናይ አማሌ ኢትኬም ኤሬት ሚስራይም ሊዮት ለሄም ለኤሎሂም ቫይቴም ቅዱሽም ኪ ካዶሻኒ ማሌ ኢትኬም ነው የሚለው። እንግዲህ መውፂው ኢትኬም አይደለም፣ በአማርኛው ከግብፅ ያወጣኋችሁ ነው የሚለው። እንግዲህ በመጀመሪያ ማውጣት ማለት ምንድን ነው? አንድ ሰው ከጉድጓድ ሲገባ ያንን ሰው ጎትቶ ከጉድጓድ ማውጣት ማለት ነው። ይሁን እንጂ ደግሞ አንድ ሰው ከተራራ ላይ ወጣ ማለት ደግሞ ማውጣት ማለት ከፍ አደረግነው ማለት ነው። እንግዲህ ፈጣሪ አምላክ ከግብፅ ከጉድጓዱ ብቻ ማውጣት ብቻ ሳይሆን ደግሞ ማሌ ኢትኬም እንዴት ነው በዕብሪቱ አባር የሚለው?
ለአሎት አትሄም እንግዲህ ለአሎት ማለት ለአሎት ኮማ ወይም ደግሞ ከፍ ወዳለ ህንፃ መውጣት ወይም ከፍ ወዳለ ተራራማ መውጣት ነው። በዕብሪቱ ግን አወጣኋችሁ ነው የሚለው። አኒ አዶናይ ሃማሌ ኢትኬም ሎሜር አኒ መውጽኦትኬም አኒ መውጽኦትኬም ሎሜር አኒ አዶናይ ሃማሌ ኢትኬም መሬጽ ሚስራይም። እንግዲህ ከግብፅ ከጉድጓዱ አውጥቼ ከዛ ከጉድጓዱ ደግሞ ከፍ አድርጌ ወደ 49 በሮች ከፍ አድርጌ በመንፈስ ከፍ ስላደረኳችሁ ራሳችሁን ቀድሱ፣ እኔ የከለከልኋቸውን ምግቦች አትመገቡ። ምክንያቱም ይሄ ልባችሁን ምታምቴም የታለ ወይም ደግሞ ልባችሁን ይዘጋል። ልብ ከተዘጋ ደግሞ መመሪያዎችን መቀበል ይቸግረናል ማለት ነው። ከዚህ ላይ ራሺ ምን ይላል እንግዲህ አልትሻቅሱ ባሂላት ሸሃሬ ከቲብ ነፍሾትሄም ቬን ሸኮት ነፈሽ በማጋ וכן לא תטעמו באכילתם, ונטמאתם בם, אם אתם מטמאים בהם בארץ, אני מטמא אתכם בעולם הבא, ובישיבת מעלה. እንግዲህ እናንተ በምድር መንፈሳችሁን ነፍሳችሁን ካረከሳችኋት ከላይ ደግሞ እኔ በላይ በይሽባ ሸል ማለት ፈጣሪ አምላክ በሚቀመጥ በዙፋኑ ደግሞ ነፍሳችሁ የረከሰች ትሆናለች ማለት ነው ሲል ራሺ ቀጠል በማድረግም ኪያን አዶናይ ኤሎሄም כשם שאני קדוש שאני השם אלוקיכם כך והתקדשתם קדשו את עצמכם למטה והייתם קדושים לפי שאני אקדש אתכם למעלה ובעולם הבא. እናንተ ከምድር ራሳችሁን ስትቀድሱ ከላይ በሰማይ ደግሞ እኔ እቀድሳችኋለሁ ሲል ያሳየናል። ולא תטעמו לעבור עליהם ולהבין הרבה וכל להם מלכות וזהו שאמרו בגמרא אכל פוטיטה לוקה 4 נמלה לוקה 5 צירה לוקה 6 כי אני אדוני אמלא אתכם על מנת שתקבלו מצוותיי העליתי אתכם בדבר אחד דבר אחר כי אני השם אמלא אתכם በኩላን ከቲብ ወጽቲ ወካን ካቲብ አማሌ። እንግዲህ ከብዙ ቦታዎች ፈጣሪ አምላክ አወጣኋችሁ ነው የሚለው። ከዚህ ግን አኒማሌ ኢትኬም ይላል። ማሌ ማለት ከፍ የማደርጋችሁ እኔ ከፍ ማደርጋችሁ በዙፋኑ ከፍ የማደርጋችሁና የምቀድሳችሁ እኔ ስለሆንኩኝ ስለዚህ እናንተ በምድር ተቀደሱ እኔ ደግሞ በላይ በከፍታው ደግሞ እቀድሳችኋለሁ ሲል ያሳየናል ማለት ነው። እና እንግዲህ አጠቃላይ ቅዱስ ያልሆኑ ምግቦችን ማለትም ንጹህ ያልሆኑ ምግቦችን በምንመገብበት ጊዜ አሁን እንደምታዩት ወገኖቼ በተለይ አሁን ብዙሃን ወጣቶች ወደ ፈጣሪ አምላክ በሚመለሱበት ጊዜ ከእናቶቻቸው ጋር እናቶቻቸው ያዘጋጁትን ምግብ አንበላም የሚሉበት ምክንያት አለ፣ ከኔ ጨምሮ ማለት ነው። ለምን ቢባል አንደኛ የወተትና የስጋ እቃዎች አይለያዩም። እነዚህ ተለያይቶ መቀመጥ አለባቸው። ለምን ቢባል ስጋ የሰራንበትን ወተት ስናዘጋጅበት ስጋው ምንም እንኳን ቢታጠብ በሚፈላበት ጊዜ ወደ ላይ ይወጣን ከብረት ድስቱ የነበረው ወደ ላይ ይወጣና ከወተቱ ጋር ይገኛል። በዛን ጊዜ አእምሮን ሳይሆን ልባችንን ይዘጋል። ይህ እንዳይሆን እንግዲህ የተቀደሱ ምግቦችን ማለትም የንጹህ የሆኑ ምግቦችን እንድንመገብ ፈጣሪ አምላክ ስላዘዘ እንግዲህ ምን የሚለው ካበል ታብከቤት ሚኻ ይላል። እናትና አባትህን አክብር ይላል። ይሁን እንጂ አኒ አሸም ኤሎኬም ይላል። ካበል ታብከቤት ሚኻ በአኒ አሸም እናትና አባትህን አክብር እኔ እግዚአብሔር ነኝ ይላል። እናትና አባትን የምናከብረው እግዚአብሔር በሚፈቅደው ነው። ይሁን እንጂ እግዚአብሔር ያዘዘ እግዚአብሔር የከለከለውን ነገር ግን እናት አባትን ለማክበር ብሎ ግን ማረግ ግን እግዚአብሔር ለሁሉም ነው። ለእናት ለአባትም ለእኛም ለልጆችም እግዚአብሔር የበላይ ስለሆነ እግዚአብሔር ያዘዘውን ትእዛዝ ላለመጣስ እናትና አባቶቻችን ስናሳዝን እንታያለን። ለምን? ሁሉ ነገር ተሟልቶ ባለመገኘቱ ወደ ፈጣሪ የተመለሰ ሁሉ ከእናቶቻችን ወይም ከአባቶቻችን ቤት አንመገብም ሲል ይታያል ማለት ነው። እና እንግዲህ በአጠቃላይ የሚያሳየው ኦሪት ዘዳግም ምዕራፍ 6 ቁጥር 5 እና 6 እንደሚያሳየው እንዲህ ሲል ያሳየናል። አንተም አምላክን እግዚአብሔርን በፍጹም ልብህ በፍጹምም ነፍስህ በፍጹምም ኃይልህ ውደድ። በፍጹም ልብህ ነው የሚለው። እንግዲህ እዘሽ አወዳሸል በለብ ትፊላ ይላል። አወዳሸል የልብ ስራ ምንድነው? ጸሎት ነው። እንግዲህ ጸሎት ሁሉም ነገር በልብ ነው እና ስለዚህ ነው እንግዲህ አሁን አህዛቦቹ ምሁራኖች አህዛቦቹ ሊቆች ጨረቃ ላይ የወጡ ብታያቸው እርኩስ ነገር ስለበላና አይምሯችን አይዘጋም። አይምሯችን ክፍት ነው። በስጋችንም ምንም ችግር አይደርስብንም በጤናችን ሁኔታ። ይሁን እንጂ ልባችን ከተዘጋ ግን ከፈጣሪ አምላክ ጋር ግርዶሽ ሆነ ማለት ነው። ስለዚህ ጸሎታችንም ወደ ፈጣሪ አይደርስም፣ የምንማረው ወሪትም ወደ ልባችን አይገባም። ስለዚህ መፈጸምም ይቸግረናል ማለት ነው። እና እንግዲህ ከዚህ ላይ የሚያሳየው ምንድነው? በልብህ እንዴት ነው የሚለው?
አንተም አምላክህን እግዚአብሔርን በፍጹምም ልብህ በፍጹምም ነፍስህ በፍጹምም ኃይልህ ውደድ። እኔም ዛሬ አንተን የማዘዘውን ይህን ቃል በልብህ ያዝ። በልብህ ነው የሚለው እንግዲህ በአእምሮ አይደለም የሚለው። እንግዲህ ሂሳብ ሁሉ ነገር በአእምሮ ነው። ይሁን እንጂ መመሪያ ግን በልብ ነው ማለት ነው። ቁጥር 6 እንዲህ ይላል፣ እኔም ዛሬ አንተን የማዘዘውን ይህን ቃል በልብህ ያዝ ሲል ያሳየናል። ወገኖቼ ንጹህ ነገሮችን ተመግበን የፈጣሪ አምላክን ትእዛዝ ተምረን በልባችን የምናሳድርና የምንፈጽመው ያደርገን እላለሁ። ወገኖቼ በያላችሁ በሰላማችሁ ይብዛ። አስተያየታችሁ ለማይለየኝ ወገኖቼ ክብር ያድልልኝ። እንዲሁም ደግሞ ጥያቄዎችን እየጠየቃችሁ ብዙ ማናውቃቸው እንድናውቅ ለምታደርጉ ወንድሞችም በጣም አመሰግናችኋለሁ። በአንድ ላይ ሆነን የፈጣሪን መንገድ እንማር፣ እንቀደስ። እኔ ቅዱስ ነኝና ቅዱሳን ሁኑልኝ ላን ፈጣሪ አምላክ ከአሕዛብ ሲመርጠን 613 ትእዛዛቶችን ሲሰጠን እንግዲህ ይሁዲ ማለት ሚዩኻድ ማለት ነው። ልዩ ፍጡር ማለት ነው። ልዩ ወይም ደግሞ እንዴት ነው የሚሉትኝ ጀውለሪ እና ልዩ ፍጡር ማለት ነው። ልዩ ፍጡር ማለት ደግሞ ልክ እንደ አሕዛቦች ሳይሆን የተለየ አመጋገብ፣ የተለየ አለባበስ እንዲኖረን ነው ወሪታችን የምታዘዘን ማለት ነው። ይህን ይመስላል ዛሬ ሳምንት የወሩት ክፍላችን። ሰላም ሁኑልኝ። ሰላም የሰፈነበት ሰንበት ይሁንላችሁ፣ ይሁንልን። ወንድማችሁ ጋሻ ወርቁ ነጋ ሁሎን ሰላም ሸባት ሻሎም